አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ቤተሰቦች የሆናችሁ እንደምን አላችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። እናንተስ እንዴት ናችሁ? እንግዲህ ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። በመጀመሪያ እንግዲህ ይህ ቪዲዮ የደረሳችሁ ሁሉ ወይም ደግሞ ለዚህም ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ ላለሁኝ። በመቀጠል ውድ ቤተሰቦች እንግዲህ ኮሜንት ስትጽፉ ማልመልስላችሁ ልትኖሩ ትችላላችሁ። ምናልባት በአብዛኛው ለመመለስ እየሞከርኩ ነው፣ ኮሜንት እየመለስኩ ነው። እናንተም ደግሞ ስመልስላችሁና በማስቀምጥላችሁ ስልክ ቁጥር ማሰራት ለምትፈልጉ በኢሞ በዋትሳፕ እና እንዲሁም በቴሌግራም ብታወሩኝ የተሻለ ነው። እንግዲህ በዛ ብዙ ሀሳብ መገላለጽ የማይቻል ይሆናል። ስለዚህ እንግዲህ በኢሞ ይበልጥ ብታወሩኝና ስንት ይፈጃል ብላችሁ በቃ እንዲህ ነበር የኔ ቤት ስንት ይፈጃል ብላችሁ ኮሜንት ጽፋችሁ ስመልስላችሁ መልሳችሁ ማትጽፏላችሁ። እኔም እንግዲህ ቶሎ ለመመለስ እሞክራለሁኝ። አሁን ቪዲዮ እንዳላስረዝምባችሁ ቀጥታ ወደ ቪዲዮ እገባለሁኝ። አሁን ዛሬ ያስኩላችሁ ቪዲዮ የውጭ ቀለም ኳርትዝ ይሆናል። ከአሁን በፊት ውስጡ ጅብሰም ኮርኒስም የተሰራ ሁሉም ነገር ያለቀ ቤት ነው ማለት ነው። አሁን አጋጣሚ ያው እኛ ኮርኒሱ እንትኑ ኳርትዙ ላይ ነው አሁን ያለ ነው። ቀደም ሲል የተሰራ ነው ማለት ነው። ሌላው የውስጡ ስራ ዙሪያ ኮርኒስ አልተሰራም፣ እስከ ላይ ነው የተቀባው ማለት ነው። ጊራናና አካባቢ ላላችሁ ቤቱ ምስረታው ነው። ስንት ኳርትዝ ፈጀ፣ ስንት ብር ነው አሁን ላይ ምን አይነት ቀለም የሚለውን ሁላችሁ የምታዩት ይሆናል። እንግዲህ ቪዲዮውን አሁን በቀጥታ አስጀምራችኋለሁ ማለት ነው። ማሻአላ ጊራና የአትክልት ሀገር እንደመሆኑ መጠን በፓፓዬ የተከበበ ነው ማለት ነው ቤቱ። እህታችን እንግዲህ የመዳም ቅመም ቤቷን እንደዛ እንግዲህ ካዘገጃጀች በኋላ በቅርቡ ልትመጣ አስባለች ማለት ነው። ውድ እህታችን በአፊያ በሰላም የምትኖርበት ያድርጋት ኢንሻአላህ። እንግዲህ ኳርትዙ እንደምታዩት ነው፣ በጣም ያምራል ማሻአላህ። እንግዲህ ወደ ቻናል ቤተሰቦች ቪዲዮ ለማሳጠር ሞክራለሁኝ። ሰዓቱም ትንሽ ምሽት ነው መሰለኝ። በጥሞና ቪዲዮውን እስከ መጨረሻው እዩት፣ ይጠቅማችኋል። ማሰራት ለምትፈልጉና ደግሞ ሌላዎችን መረጃ ለምትፈልጉ ስልክ ቁጥር አስቀምጣለሁ። በዛ መሰረት ማናገር ትችላላችሁ ማለት ነው። ኮርኒሱ እስከዚች ነው የተሰራው። በመስኮቷ በላይ ያለችዋ እስከዚች ነው በቃ ፊት ለፊቷ ማለት ነው። ሌሎች ወንድሞች ቀደም ሲል ኮርኒሱን በምርጥ ሁኔታ ሰርተውታል። አጠር ባለች ቪዲዮ ውስጡንም ለማሳየት ሞክራለሁኝ። እንግዲህ የውጭ ኳርትዙ ይህን ይመስላል። ስንት ብር ፈጀ፣ ስንት ኳርትዝ ፈጀ ለምትሉ ሙሉ መረጃ ማስቀምጥላችሁ ይሆናል። እንግዲህ ውጩን እንደዚህ ካየን ውስጡን ትንሽ ላስቃኛችሁና እጨርሳለሁ ማለት ነው።
ይህን መጀመሪያ ላይ እንደነገርኳችሁ ሌሎች ወንድሞች ናቸው እንደዚህ አድርገው ኮርኒሱን ውብ አድርገውታል። ማሻአላህ ምርጥ ነው። ይህን ይመስላል። ጠርዝ ፍሬሙ አገጣጠሙ ምርጥ ነው። ማሻአላህ በምርጥ ሁኔታ ሰርተውታል ማለት ነው። ታምቡራታ በር ተገጥሟል ከነ ቁልፉ እንደምታዩት ሁሉም ነገር ያለቀ ነው። ለማሳጠር ልሞክር እንግዲህ ይህን የመሰለች መኝታ ቤት ናት። በምታዩት መልኩ አስውበውታል። ማሻአላህ